የገባ ሰው ንስሐውን እንደጨረሰ የግድ መቁረብ አለበት ወይስ በንስሐ አባቱ ከንስሐ ጋር ከታዘዘለት ነው የሚቆርበው? እሺ ጥያቄው ራሱ አይታዘዝ። በቃ ንስሐ ስትገባ ንስሐ እንደጨረስክ መቁረብ ነው እንጂ መጀመሪያ ንስሐ ገባ ደግሞ ትንሽ አይተነህ ትቆርባለህ የሚባል ነገር የለም። የንስሐ ማሰሪያው ቁርባን ነው። የንስሐ ማህተሙ ምንድነው አልኳችሁ? ቁርባን የንስሐችን ማህተም ነው። የንስሐችን ፊርማ ነው። የመዳን ምልክታችን ነው። ስለዚህ ንስሐ ከገባን በኋላ የመጨረሻው ጊዜ ላይ መቁረብ የንስሐው አንዱ አካል ነው። የንስሐው አንዱ አካል ነው። አውቃለሁ ብዙ ጊዜ ህፃናት ሲሆን የምትከለከሉ አላችሁ። አረ ደግሞ አንቺ ካህናት መቼም እንደዚህ አይነት የክልል ከተማ ውስጥ እየኖርን ይሄ ነገር ይመጣል ብዬ አልገምትም። አላቅም ብቻ። ምክንያቱም ብዙ ጊዜ ስብከተ ወንጌል አለ፣ ስልጠናዎች አሉ። የምትከለከሉ እንኳን ከሆነ ከመምህራን ጋር አገናኟቸው። የነፍስ አባቶቻችሁ የሚከለክሏችሁ ከሆነ አንድ መፍትሄ ልንገራችሁ። ይችን በደንብ ስሙኝ። እንደውም ከሁሉም የተሻለ መፍትሄ ይመስለኛል። እየሰማችሁ ነው? አንቺ ለቁርባን አንተ ለቁርባን ገና አልበቃህም የሚሉ የነፍስ አባቶች ሲገጥሟችሁ ከምን ጋር አገናኞቹ አልኳችሁ? አቤት ከየኔታ ገሌ ጋር ላገናኛችሁ ብላችሁ በስልክ ማገናኘት። እምቢ ካሉ ችግር አለ ማለት ነው ራሳቸው ጋር ራሱ። ስለዚህ ቁርባን የሚከለክል የነፍስ አባትነት፣ ቁርባን የሚከለክል እድሜ የለም። ቁርባን የሚከለክል ኃጢአት ብቻ ነው ያለው።